ጳጳሳት እርስ በርስ ተጣልተዋል፣ በብሔር ተከፋፍለዋል እና ምን ይሆን ህዝቡን በማያውቀው ጉዳይ ከነሱ ጋር ይለያይ? እርስ በርስ ህዝቡም ይለያይ አላቅህም ይባባል። ክርስቲያኑ ትግርኛ ተናጋሪ ክርስቲያን በአማርኛ ተናጋሪዎች ክርስቲያን ቤት ሂዶ ማደር ያቅተው? አይ አይደለም። እነሱ ያልተግባቡበት ጉዳይ አብሮ የመስራት ችግር ስለገጠማቸው ነው። እነሱ አብሮ መስራት ካልቻሉ ህዝቡ የሚሻለውን እንዲመርጥ እድል ይሰጡታል እንጂ እኛ ተለያይተናልና ከኛ ጋር ተለያየ አይባልም። ህዝቡ የወላድ መሃን ነው እንዴ? ሰላም የሚፈልግ ለክርስትና የሚቀና መጥቶ ህዝቡን ያስተዳድራል፣ መንጋውን ይጠብቃል። በቃ አለቀች እኮ ቀላል ነች። ለህዝቡ መጥቀም ከፈለክ ይች ናት የምትደረገው እንጂ በየትኛውም ዓለም አለመግባባት ሁሌም ይፈጠራል። ነገር ግን ህዝብ ነው ኃይል፣ ህዝብ ነው የሁሉም ነገር ምንጭ። የጳጳሳቱ ምንጭ እኮ ህዝብ ነው አይደል? አዎ ሌላም እኮ ተተኪ ያለው ምን ቢሆን እኮ በተለያየ ሁኔታም እኮ ከስልጣን አንድ ነገር እኮ ይወርዳሉ አይደል? ስለዚህ አለመግባባት ሲፈጠር ደግሞ መግባባት የሚፈጠርበት መንገድ መፈለግ እንጂ መለያየት አማራጭ አይደለም። ቤተክርስቲያን መለያየት አይገባም። ስለዚህ ዛሬም ህዝቡ አንድ ሊያደርግ በሚቻል ጉዳይ ነው እንጂ መግባባት ያለበት ግለሰቦች ስለተጣሉ በቃ በግለሰቦች ምክንያት ህዝቡም ይለያይ አይባልም። እቺ ነውር ነች።